ሻሎም ሻሎም። የእግዚአብሔር ጸጋና ሰላም ይብዛልን ባለንበት። የማያቋርጥ ጸሎት ወይም ቀጣይ ጸሎት በሕይወታችን ውስጥ ብዙ አስፈላጊ መለዋወጦችን ያመጣል። እነሆ ከነጥቅሶች ጋር አንዳንድ ዋና ጥቅሞችን እንመለከታለን። የማያቋርጥ ጸሎት ኃይልና ብርታትን ይሰጣል። ጸሎት መንፈሳዊ ኃይልን ይጨምራል። ጸሎት መንፈሳዊ ኃይልን የሚጨምር ዋነኛ ነገር ነው። ይህንን የእግዚአብሔርን ቃል አስደግፈን የምናየው ትንቢተ ኢሳይያስ 40:31 ላይ እንዲህ የሚል መልእክት አለ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም የሚለውን ሐሳብን መመልከት እንችላለን። ሌላኛው ደግሞ ከፈተና ይጠብቃል። የማያቋርጥ ጸሎት ከፈተና ይጠብቃል። ቀጣይ ጸሎት ከኃጢአትና ከፈተና ይጠብቃል። ማቴዎስ ወንጌል ምዕራፍ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ወይም እንደዛው ሌላኛው ሐሳብ እንዳትፈተኑ ንቁ ጸልዩ የሚለውን ሐሳብን የያዘ መልእክት ነውና እንድትመለከቱ ዘንድ አሳስባለሁ። ሌላኛው ደግሞ የማያቋርጥ ጸሎት መልስና መመሪያ ያመጣል። ጸሎት በሕይወታችን ውሳኔ ላይ መመሪያ ይሰጣል። ትንቢተ ኤርምያስ 33:3 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ስለዚህ ይህንን መልእክትን እንድትመለከቱ ዘንድ አሳስባለሁ። ሌላኛው ደግሞ የማያቋርጥ ጸሎት ወይም ቀጣይ ጸሎት በሕይወታችን ውስጥ የልብ ለውጥ ያመጣል። የልብ ለውጥ ያመጣል። ጸሎት ሰውን ውስጥ ያለውን ይቀይራል፣ ክፋትን ያስወግዳል። ስለዚህ ይህንን መልእክትን የሚያሳስብ መልእክት የሚሆነው ጥቅስን ብጠቅስላችሁ ሮሜ ምዕራፍ 12:2 ላይ ያለውን በአእምሮአችሁ መታደስ ተለወጡ የሚለውን ሐሳብን ማየት እንችላለን። ሌላኛውና የመጨረሻው ነገር ቢኖር የማያቋርጥ ጸሎት በሕይወታችን ውስጥ እምነትን ያጠነክራል። እምነትን ያጠነክራል። በቀጣይ ጸሎት እምነታችን ያጠነክራል ማለት ነው። ይህንን ደግሞ የያዕቆብ መልእክት ምዕራፍ 5:16 የጻድቅ ጸሎት ብዙ ኃይል አለው የሚለውን ሐሳብን በደንብ ማየት እንችላለን። የእግዚአብሔር ጸጋና